አትፍረዱብኝ። መስጂድ ሲመላለስ ማልመለከተው ሰው ልቤ ይጠረጥረዋል። አፍወን ይቅርታ አድርጉልኝና ማለት ነው። ሰው መስጂድ ሲመላለስ ሳይው ይጅልሁ ቀልቢ ልቤ ልጁን ማላቅ ይጀምራል። እኔ የኔ ውስጥ ነው መነግራችሁ። ሰው መስጂድ ሲመላለስ ማልመለከተው ከሆነ ኡሲኡ ቢሂ ظن ሰውየው መጠርጠር ነው የሚጀምረው። አሹኩ ያኒ ሰውየው ላይ ይከብደኛል። ሰውየው መስጂድ ሲመላለስ ሳይው ግን ወላሂ በቃ ይሄ ማንኛውም ሙእሚን ላይ ይፈጠር ነገር ነው። ሙእሚን ሰው መስጂድ የሚመላለስ ሰው በጣም ይቀርበዋል፣ ትልቅ ነው። ሐቂቃ ውስጡ ኢማን ባይኖር ውስጡ አላህን ባይፈልግ ኖሮ መስጂድ አይመላለስም ነበር። የፈጅር ሰላት መጥቶ በዚህ የሚሰግደው ፊህ ኸይር ውስጡ ኸይር አለ በቃ። ስለዚህ የአላህ መልእክተኛ ዓለይሂ ሰላም የሚናገሩት ያንን ነገር። ሁለተኛው ቅድም ያልነው ሁለተኞቹ ሰዎች ደግሞ መስጂድ እንመጣለን፣ ግን መስጂድ ላይ ደስታን እያገኘን አይደለም። መስጂድ ሳቲስፋክሽን እያገኘን አይደለም። መስጂዳችን ገበያችን ሆኖብናል። መስጂዳችን ቢሮአችን ሆኖብናል። ምክንያቱ የት ነው ያለው? ችግሩ የት ነው ያለው ብለን ስንጠይቅ ሐቂቃ ችግሩ ያለው እኛ ጋር። ኢነላህ ላ ዩገይሩ ማ ቢቀውሚ ሐታ ዩገይሩ ማ ቢአንፉሲሂም። አላህ ሱብሓነሁ ወተዓላ አንድ ህዝብ ላይ ኡመተል ኢስላም ሙስሊሞች ላይ የዋለውን